ለመተሳሰብና ለምንዳ መመለሻ ወደ እርሱ ወደ አላህ ነው وإذا ذكر الله وحده اشمأزت قلوب الذين لا يؤمنون بالآخرة وإذا ذكر الذين من دونه إذا هم يستبشرون እነዚያ ከሞት በኋላ ባለው በመጨረሻው ዓለም የማያምኑ አላህ ለብቻው በሚወሳበት ጊዜ ከጥላቻቸው የተነሳ ልቦቻቸው ተሸማቀቃለች እነዚያም ካላህ ሌላ የሆኑ ጣዖታት በሚወሱበት ጊዜ ያኔም እነርሱ ይደሰታሉ قل اللهم فاطر السماوات والأرض عالم الغيب والشهادة أنت تحكم بين عبادك فيما كانوا فيه يختلفون أنت نبي هوي ሰማያትና ምድርን ፈጣሪ የሆን ካላህ ሆይ ስውርና ካህዱን አዋቂ የሆን በአምልኮም ሆነ በሌሎች በባሮች መካከል ይለያዩበት በነበረው ጉዳይ የቂያማ ቀን አንተ በሐቅ ትፈርዳለህ በል ولو أن للذين ظلموا ما في الأرض جميعا ومثله معه لافتدوا به من سوء العذاب يوم القيامة وبدا لهم من الله ما لم يكونوا يحتسبون ነዚያ ፍጡራንን የሚያመልኩ ራሳቸውን በዳዮች በመድር ላይ ያለውን ሀብት በጠቅላላውና ሌላም አብሮት እጥፍ መሰሉ ሀብት ቢኖራቸው ከቂያማ ቀን ከከፋው ቅጣት ለመዳን ብለው በተበጁበት ካሳ በከፈሉት ነበር ይከሰታል ብለው የማይገምቱትም በወንጀላቸውና በክህደታቸው ስራ አስደንጋጭ መተሳሰብ ይገለጽላቸዋል وبدا لهم سيئات ما كسبوا وحاق بهم ما كانوا به يستهزئون ሂሳቡ የቂያማ ቀን ካዲያን ካላህ የማይገባውን ባህሪ በማላበስ ይሰሩት የነበረው ወንጀል ይገለጽላቸዋል መልእክተኛው በሞቶ መቀስቀስና በአላህ ብቸኛ ተመላኪነት በሚያደርገው ጥሪ ይሳለቁበት በነበረው ወንጀል ሰበብ ከያቅጣጫው ቅጣት ይከበባሉ فإذا مس الإنسان ضر دعانا ثم إذا خولناه نعمة منا قال إنما أوتيته على علم بل هي فتنة ولكن أكثرهم لا يعلمون كهدي هنا سولج የማጣት የሆነም የህመም ጉዳት ሲነካው ተናንሶ እኛ አላህን ይለምናል ከዚያም ከኛ ዘንድ በሆነ የሀብትና የጤና ጸጋ ስንሰጠው ይህ ካዲ ካላህ ዘንድ ያገኘው ጸጋ በእውቀት የሰበብ ብቻ ነው የተሰጠኝ ይላል እንዲያውም ይህ ጸጋ ለሰው ልጅ የሚሰጠው ፈተና ሲሆን ነገር ግን አብዛኛዎቹ ፈተና መሆኑን አያውቁም قد قالها الذين من قبلهم فما أغنى عنهم ما كانوا يكسبون ያላህ ጸጋ ሲያገኙት እየተኩራሩ የሥራዬ ውጤት ነው የምትለውን ቃል እነዚያ ከነሱ ከመካ ከሃዲያን በፊት የነበሩት እነ ቃሩን የመሰሉ ከሃዲያንም ብለውታል